ይህን ቪዲዮ ኮምፒውተር ለሚጠቀሙ ሰዎች በሙሉ ላኩላቸው። በተለይ የዩኒቨርሲቲ ተማሪዎች ገንዘብ ከየትም አታገኙም። ምክንያቱም በጣም ትላልቅ እቃዎችን ነው የሚያበላሸው። በ2026 ሁለተኛው ወይም ደግሞ ፌብሩዋሪ ወር ላይ የተለቀቀውን አፕዴት ዊንዶውስ አፕዴት ያደረጋችሁ ሰዎች እስካሁን ድረስ ኮምፒውተራችሁ ክራሽ ካላደረገ ፈጥናችሁ ገብታችሁ ይህንን እዚህ ጋር የምታዩትን ይህንን አፕዴት አንኢንስቶል አድርጉት። እንደገና ደግሞ እስካሁን ድረስ አፕዴት ያላደረጋችሁ ሰዎች ተሳስታችሁ በስተት ይህንን ነገር አፕዴት እንዳታደርጉት። ምክንያቱም ካሁን በፊት ያስከትል እንደነበረው አይነት የሶፍትዌር ብልሽት ብቻ ሳይሆን አጠቃላይ የሃርድዌር ብልሽት ወይም ደግሞ ጀስት የሃርድ ዲስካችሁን ክራሽ እንዲያደርግና ከአገልግሎት ውጭ አድርጎ እንድትቀይሩት የሚያደርግ አፕዴት ነው። ይህንን አፕዴት ያደረጋችሁ ሰዎች ካላችሁ ኮምፒውተራችሁ ላይ ልክ እንደዚህ አይነት ስክሪን ሊያመጣላችሁ ይችላል። በተቻለ መጠን እዚህ አድቫንስድ ኦፕሽን የሚለው ውስጥ ገብታችሁ ትራብል ሹቲንግ ውስጥ ገብታችሁ ያሉትን አማራጮች በሙሉ ሞክሩ። አትሊስት ሃርድ ዲስካችሁን ለማትረፍ ሞክሩ። ግን እኔ 2-3 ኮምፒውተሮችን ሞክሬያለሁ፣ አልተቻለም እና ሃርድ ዲስካችሁን ደግሞ ገብታችሁ ቼክ አድርጉ። መኖር አለመኖሩን ኮማንድ ፕሮምፕት ላይ ገብታችሁ ቼክ አድርጉ። ያው ከሌለ አጠቃላይ ያለው ነገር ምንድነው ሃርድ ዲስካችሁን የመቀየር ስራ ነው የምትሰሩት ማለት ነው። ሶ በጣም አዝናለሁ። አፕዴት ያላደረጋችሁ ግን አታድርጉ። ከዚህ በዘለለ እኔ ሌላ አንድ ምነግራችሁ ሪኮመንዴሽን ልንገራችሁ። ይሄ አይነት ነገር ለምሳሌ በአይፎን ስልኮች የኦፕሬቲንግ ሲስተማቸው ላይ ልክ እንደዚህ አጋጥሞ ያውቃል። የሃርድዌር ፌለር ምናምን እንኳን አጋጥሞ ባያቅ ሶፍትዌሩ በጣም ችግር የሚፈጥር ስልኮች እንዲሞቁ የሚያደርግ ምናምን አይነት ነገር አጋጥሞ ያውቃል እና የሆነ አፕዴት ሲለቀቅ ኦልሬዲ እየተጠቀማችሁ ነውና በቃ አትቀይሩ ባካችሁ። ተረጋግታችሁ በጣም ብዙ ሰዎች ሪቪው ካደረጉ ምናምን በኋላ ብትሞክሩት ይሻላል ባይ ነኝ። ምክንያቱም ኦልሬዲ እየተጠቀማችሁበት ያላችሁትን ሲስተም ተጠቀሙ። ሌላ በጣም ሴንሲቲቭ በጣም አስፈላጊ ወሳኝ የሆነ ነገር ላይሆን ስለሚችል ማለት ነው ይሄኛው አፕዴት። ሶ ማንኛውም አፕዴት በጊዜው ሲመጣ ፈጥናችሁ አፕዴት አታድርጉ። ከሶሻል ሚዲያ ከምናምን አንድ ወር ምናምን አይታችሁ ከዛ በኋላ አፕዴት ብታደርጉት ሪኮመንድ አደርጋለሁ። በተለይ እነዚህ ችግሮች የዊንዶውስ ኮምፒውተሮችና የአይፎን ስልኮች ላይ የሚያጋጥሙ ችግሮች ናቸው። በጣም ብዙ ጊዜ ስላየሁትኝ ነው። ሶ እንደመጣላችሁ አፕዴት አታድርጉ እና ራሳችሁን እንግዲህ ከክሳራ ጠብቁላለሁ።